ሰላም ዩቲዩብ እንዴት ናችሁ? ዛሬ ፒያሳ ተገኝተናል። የሆነ ኤግዚቢሽን ማዕከል አለ ተብለናል። እሱን እናያለን። ተከታተሉን። እስከዛ ግን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ተከታተሉን። ይመቻችሁ። እና ዩቲዩብ አሁን ልንገባ ስንል ሰው በዝቷል። 15 ደቂቃ ጠብቁ ተብለን ይሄው እየጠበቅን ነው። ስንት ደቂቃ ሆኗል? 10 ደቂቃ ጠብቀናል። አሁን የቀሩን እስቲ እናያለን አብረን። እንደዚህ አይነት ኤግዚቢሽኖች በነፃ ሲካሄዱ እንድንጎበኝ ይላሉ። ለምን እንደዚህ አይነት ኦፖርቹኒቲ ካልተጠቀምን ምን አይነት ኦፖርቹኒቲ ልንጠቀም ነው? ቆይ እሺ፣ እዚህ ጋር ደግሞ እህታችን ምንድናቸው? እነማማ ናቸው። እነማማ ናቸው። አረ እንዳሰበው ይሄው ታዲያ 90,000 ብር ነው። ይሄው እዚህ ጋር ጉዛየው ነው እነኔ ሳለው ጉዛየው 90,000 ብር እንዴ! 90,000 ብር ነው የሚሸጠው። አው ልብስ እና አዲስ አስገባኛ እና ይሄ 90,000 ብር ነው የሚሸጠው። 90,000 ይሄ 60 ይቀንሳል ዋጋው። 80 ብር 80,000 ብር 80 ብር ወደዚህ ነው ወደዚህ ነው ወደዚህ ነው። እሺ ሉል 90,000 ብር 90,000 ስዕሉን አሳያቸው። ራክብ አሳያቸው። ሉፒን ሰማ እንዴት ነው 90,000 የሚያወጣው? ሰማ ሉፒን ማዘጋጀት አለብን። ሉፒን ፊልም እዚህ መሰራት አለበት። ሃሮን አያውቁትም ማለት ነው። ሃሮን ስንት ነው የሚሸጠው? ብር ደማጅ ነው። ይሄ ማን ነው? 250 ዶላር ነው። ስዕሉን አሳያቸው። በጣም ሃሮን ጥሩ ሰሪ ነው። ሱቋ 300 ብር ናት ተሸጠ። እኔ ህይወቴን ይለውጣል እንዳለ እዚህ ጋር ያሉት ዋጋቸው እንደዛ ከሆነ ምንድነው? ይሄን ዋጋውን 40,000 ብር ናደውሉ ነው። ቆይ ጸዴ ነገር ነው እዚህ ያለው። እዚህ ጸዴ ያለ አሁን ይሄ 150,000 ብር 150,000 ብር እንዴ? 150,000 ብር የ150,000 ብር ሰዴ ነው። 150,000 ብር እንዴ? ሉፒን መዘጋጀት አለበት እዚህ። በቃ ሌላ ምን የሚል ምንድነው? ሻውን እዚህ ጋር ፓስፖርት ምን ያደርጋል? ፓስፖርት ለምሳሌ ፓስፖርት ምን ያደርጋል? ቆይ እንትን 150,000 ብሩን የ150,000 ብሩን ቃል አስገባው። አያምራል አንተ ኧረ ያምራል። አርት ነው ይሄ አይደለም። የተናገረው መልእክትን በጣም ልብ የሚነካ በዚህ ላይ ተመስርቶ የተሰራ ድራማ ሆረር ይሄ ምን ያሳያል? ውቅያኖስ ላይ መብራት እንዲህ ነው ቀይ መብራት ምን ሆነ? ውቅያኖስ ላይ ቀይ የሚያበራ ይሄ ቆሞ ምናምን እየዞሩ ከባድ ይሄ ምን ነው?
ምንድነው ይሄ? ይሄ ባህር ላይ ምናምን ያሉ ነገሮች ናቸው። እሺ አሳማት ነጃ ነው ተወሺ በቃ ተረጋጋ። አንቲማን ላምባ ማለት በጨለማው ጊዜ በድሮ ዘመን ይሄ ነገር ግን ስለ ዋና ነው። አንተ ይሄ ላይ ሲበራ ከሰሙን እኔ ማላውቀው ነው። ኧረ እኔ መቶ 50 ሺህ ብር ጸደይ ነው ግን ይሄው 150 ሺህ ብር በጣም እኮ ከባድ ነው። ይቺ ሴት ምንድናት ነው ችግሩ? ሴቷ ምንድናት? ምንድናቸው እነዚህ? ያብለጨብጡትን ፈልጉ ተብለናል። ድንጋይ ነው ወይ? እዚህ ድንጋይ ነው ያለው። ድንጋይ እዚህ ጋር እየነካን ነው የምፈልገው። አውት ዙማ ይሄን መስሎኝ ነበር። ኧረ አንተ ግን ምንድነው ቤቱ? በይዞ ጨለማ ነው፣ ጨለማ ነው። ሚኒስትሬሽን ነው ምናምን ያለው ማለት ነው። ይሄ ከላይ የምታየው ነገር አረሰልች ደግሞ ደስ ትላለች። አበረሽ ነች እንዴ አንተ አርት እንደዚህ ገባ ያበረ ጭፈራ ቤት ባይ ጭፈራ ቤት ዘለ። እሺ ደግሞ ምንድነው ይሄ? እንዴ ምስል ነው ሳርክ ስናየው አረ እንደው ማውጣት ተገመደ። አንተ የተገመደ አንዴ መስለው ቪዲዮ ላይ ጸጉር የተገመደ ነው ይመስለው። አታዩ? ይሄው ይሄን አትክልት ነው ይሆንና እዛ ጋር ይሄው ኦ ማይ ጋድ የተገመደ ነገር ወይኔ እንደዚህ ነው እንዴ? እዛ ላይ ድንጋዩን ነበር ስናገላብጥ የነበረው፣ ግን ከዚህ ነው የምታንቀሳቀሰው ወይ በላቸው። ራሴው ዲስከቨር አደረኩት። ባለማወቅ ብዙ ነገር አድርገናል እስካሁን። ቤት ደግሞ ባዶ ነው። እዛ ቤት ደግሞ ያበረሽ ነች። እዛ ቤት ባዶ ነው። ከዚህ ቤት መጀመሪያ ይሄ ምንድነው የሚለው ነው? ዋቴ ሻዶ ማለት ላይት ነው። ይሄ በላይትና በምናምን የሚሰራ ነገር ነው ሲመስለኝ። ማርያም እስቲ እንግባና ይሄንን ደግሞ ምን እንደሚመስልን በለው ጉንዳን ነው እያየን ደግሞ ያለ ነው። የታለች ጉንዳን ነው? እቺ ፍሪክ ሞታለች። ሬስት ፒስ አይታይም። በጣም ትንሽ ነች። በጣም ትንሽ በአማርኛ ምንድን ነው የሚባል? ስለዚህ ጉንዳን ነው። ቁጫጫ ነው ይባላል። ጉንዳን ገላንተ ጭቃ ነገር ነው። ሽቦ ነው።
ሁላ እንትን አለች አንተ ራስታፋሪያን ነች ሼባ እሾሃለሁ አረ ይላል ያሰራል ይህ ክፍል የሚያወጣው 3 ሚሊዮን እና 500 ሺህ ብር 3 ሚሊዮን 500 ሺህ ብር ነው ይህ ክፍል የሚያወጣው ይህ ቤት ነው እና በጣም ጸልይ ምንድነው እንትን ሶልህን ሲሸኝ ምንድነው እሺ ምንድነው እኔ ሰረሞኒ ነገር ነው ሶል ሞቱ ከዚህ ዓለም ሲሸጥ ነገር ዋጋ ሁሉም መታሽ ምንድን ናቸው አንተ ይሄ ኢትዮጵያ መርካቶ ነው ይሄኛውስ ያኛው ጦር ኃይሎች እንዲህ ነው ተለጥፎ እኮ ነው ተለጥፎ ነው ምንድን ናቸው አንተ እነዚህ እኮ ይሄ በቀዳዳ ነው የሚታየው በጣም ጸዴ ነው አንተ ሽታው ግን እኛ ግን እኮ ምንድነው ፖሊስ ፈርምስ was good ዋው መብራት ተይዞ ነው የሚታየው እኛ ቤት መብራት የለም ያዘው መብራት ተይዞ ነው የሚታየው ምንድነው መውጫ ነው which your head attention ይሄ ደግሞ በላይት ነው የሚታየው እንዲህ ሲሆን ያምራል በላይት ሲሆን ያምራል ዲጂታል ጌት ማለት 15 ነው ጀና ታርገው ተሳተገረለ ይሆናል እሺ ምንድነው ናብራበት ምንድነው ዋጋው ቄስ ናቸው እንደዛ ነው 50 ሺህ ዋጋው ነገር እኮ ነው ዋጋ የለውም በነፃ ምንድነው ይሄ አባት ናቸው ውስጣቸው ጭንቀት አለ ይለኛል እውነት ነው አዩ አሁን እዚህ ጋር ድነት ተናገረው ነገር ትላለች ድነት ሰው እንደ አባተር በሴት ሙድ ያለ መብራት ይታይ ማለት ነው ምን ተፈልጎ ነው በመብራት ይታይ ተባለው
መጨረሻ ላይ ምን ተጠቀሙ? ምንድን ነው እዚህ ጋር ይሄንን አይደለም፣ ይሄ የሚለበስ ነው። ማዚያ ለህፃን ልጅ ነው። እሱ እኮ አንቀልባ ነው ስሙ። ያማል አንቀልባም ቢሆን አንተ አለ ነው። እቺ ለምን ነው ፊቷ የተቀረው? እቺ ፊቷ የጠፋበት ይውላል እኮ። አረ እባክህ አፈራረም የሳህል ያፈራረም ይሄ ግራ መንገድ ይላል። አረ ይሄ ያምራል። ለምን እዚህ ጋር ነው ፊት የሌላት፣ እዛ ጋር ደግሞ ዛኛችን ነው ያለው። ጥቁር ነች ይችላል። አንተ ጥቁር ልጅተኛ ስንተኛ ክፍላችን ነው? አር ነው 5 6 7 ምናምን ሄደናል። 5 ይሆናል። ኖ አይ ብዙ ነው ይበልጣል። አረ እዚህ ጋር ጨለማ ነው የሆነልህ። አይ እዚህ ጋር አይሆንልህ ብለህ አስበህ ታውቃለህ? ዋጋቸው ወደ ዋጋ እንግባ። ወደ ዋጋቸው እዚህ ጋር $3300 እዚህ ጋር 3300 እዚህ ጋር 2300 ሂሳቡን ስራ 3000 ትልቁ ስንት ነው? 3000 ነው። 3300 በአሁኑ ዩሮ ነው ዶላር 150 ብሎሽ 495,000 ብር እዚህ ውስጥ ነበር የነበረው። ዋው! እና ዩቲዩብ እስካሁን የተከታተላችሁ ነው ይሄንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ አድርጉ። ይመቻችሁ።